What's happening here right now? Iran. ትራምፕ ከኢራን ጋር የሚደረገው ድርድር ሰኞ እንደሚጀምር ተናግረዋል። ቦታውንም ሆነ ተሳታፊዎችን አልጠቀሱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረግ ንግግር ሰኞ እንደሚካሄድ ቢገልጹም ከዚህ ቀደም የሆርሙዝን የባህር ወሽመጥን በፍጥነት ለመክፈትና ከቴሄራን የኒውክሌር አቅም ጋር የተያያዘውን ችግር ለመፍታት የነበረውን ጥቃት ለመሰረዝ ከገለጹ በኋላ ለስምምነት የጊዜ ገደብ ለመወሰን ፈቃደኛ አልሆኑ። ትራምፕ ባለፈው ቅዳሜ ምሽት በእርሳቸው ትሩዝ ሶሻል መድረክ ላይ ኢራንና ሌሎች የመካከለኛው ምስራቅ ሀገራት የባህር ወሽመጥን ወዲያውኑ ሙሉ በሙሉ እና አጠቃላይ እንደገና ለመክፈትና የኢራን የኒውክሌር ስጋት ለማስቆም የሚያስችል ስምምነት ለማጠናቀቅ ጊዜ እንደጠየቁ ተናግረው ነበር። ነገር ግን ቴሄራን በፍጥነት ስምምነት ማድረግ አለባት ብለዋል። ከኒው ጀርሲ የሳምንት እረፍት ተመልሰው ወደ ዋሽንግተን ሲጓዙ ትራምፕ እሁድ ዕለት ለጋዜጠኞች ሰኞ ከሰዓት በኋላ ድርድር እንደሚጀምር ቢነግሯቸውም የት እንደሚካሄድና ወይም እነማን እንደሚሳተፉ ዝርዝር መረጃ አልሰጡም። ትራምፕ ባለፈው የካቲት ወር መጨረሻ ላይ ከእስራኤል ጋር በጀመሩት በኢራን ላይ ጦርነት እንደሚያባብሱ ደጋግሞ ዛቻ ከማድረግ በኋላ ለድርድር ተጨማሪ ጊዜ ሰጥተዋል። ይህም እስካሁን ድረስ አጠቃላይ ስምምነት አላመጣም። ትራምፕ ግልጽ የሆነ ሰላም አስከባሪ እርምጃ ከሁለቱም ወገን ለቀናት ከቆየው የጥቃት ዛቻ በኋላ የጦርነቱ የመጨረሻ መዞር ነበር። ጥቃቶች በመላው ባህረ ሰላጤ እስከ ቀይ ባህር ድረስና እስከ ግብጽ የሜዲትራኒያን ባህር አካባቢ ድረስ ተሰራጭተዋል። ኢራን የሆርሙዝን የባህር ወሽመጥ በአብዛኛው ዘግታለች። ይህም ከጦርነቱ በፊት ለዓለም የነዳጅ ዋጋና ፈሳሽ የተፈጥሮ ጋዝ 20% የሚያጉላላ ሲሆን የኃይል ዋጋ እንዲጨምርና አጠቃላይ የዋጋ ግሽበት እንዲጨምር አድርጓል። የአሜሪካው ፕሬዝዳንት ኢራን የኒውክሌር ጦር መሳሪያ እንዳያገኙ የመከላከል ግብ የቅርብ ጊዜ የነዳጅ ወጪዎችን እንደሚያጸድቅ ተከራክረዋል። ነገር ግን የኢኮኖሚ ህመሙ ግጭቱን ለማቆም መንገድ እንዲያገኝ ፖለቲካዊ ጫና አሳድሮበታል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ከሳውዲ አቻቸው ልዑል ፋይሰል ቢን ፈርሃንና ከፓኪስታን የጦር ኃይሎች ዋና አዛዥ አሲም ሙኒር ጋር በስልክ በመነጋገር የዲፕሎማሲ ጥረቶችን ለመወያየት የኢራን የመንግስት ሚዲያ እሁድ ዕለት ዘግቧል። ኦፊሴላዊው የኢራን የዜና ወኪል አይአርኤንኤ ቀደም ብሎ እንደዘገበው በቴሄራንና በኦማን መካከል ስለ ሆርሙዝ የባህር ወሽመጥ የተደረገው ድርድር የመጨረሻ ደረጃ ላይ መሆኑን የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺን ጠቅሶ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባህጌ የድርድሩ ትኩረት አዲስ መስመር በባህር ወሽመጥ በኩል ስምምነት ላይ ማድረስ እንደሆነና የሆርሙዝ የባህር ወሽመጥን የመክፈት ወይም የመዝጋት ምንም ግንኙነት እንደሌለው ተናግረዋል። ያ የተለየ ውይይት ነው። ባለፈው ወር ኢራን በጋራ በሚጋሯት ባህረ ሰላጤ ሀገራት በደገፏት የኦማን ሐሳብ ባህረ ሰላጤውን በማስተዳደር በይፋ ውድቅ አድርጋለች። ከጉዳዩ ጋር በቅርበት የሚሰሩ ሰዎች ለሮይተርስ እንደገለጹት እቅዱ ባህረ ሰላጤውን ለመጠቀም በፈቃደኝነት የሚሰበሰቡ ክፍያዎችን ያካትታል። የእስራኤል የኃይል ሚኒስትርና የጠቅላይ ሚኒስትር ቤንጃሚን ኔታንያሁ የደህንነት ካቢኔ አባል የሆኑት ኤሊ ኮቨን በክልሉ ስላለው ሁኔታ በእስራኤልና በአሜሪካ መካከል የቅርብ የደህንነትና የስለላ ቅንጅት እንዳለ ተናግረዋል። ነገር ግን በስምምነት ይሁን ያለ ስምምነት እና ከማንኛውም የውጭ ቁርጠኝነት ጋር በተያያዘ ኢራን የኒውክሌር ፕሮግራሟን ለማደስ ወይም የባለስቲክ ሚሳኤል ኢንዱስትሪዎቿን ለማስፋፋት ብትሞክር እኛ እንኖራለን፣ እርምጃ እንወስዳለን፣ እንመታለን ብለዋል። ትራምፕና ኔታንያሁ ማክሰኞ ዕለት ዋሽንግተን ተገናኝተው የነበረ ሲሆን የእስራኤል ባለስልጣን የኢራን የኒውክሌር ፕሮግራም ለመቆጣጠር የሚቻላቸውን ሁሉንም መንገዶች ዲፕሎማሲን፣ የኢኮኖሚ ጫናና ኃይልን ጨምሮ መቃኘታቸውን ተናግረዋል። ኢራን የኢኮኖሚ ህመም ወታደራዊ ኃይል ማድረግ በማይቻልበት ቦታ ሊሳካ እንደማይችል ትሟገታለች። ምንጮች እንደሚሉት ቴሄራን ትራምፕ በጫና ይስማማል ብሎ ያምናል። ኢራን የንግድና የኃይል ፍሰትን የማበላሸት ችሎታን ጠንካራ ንብረቷ እንደሆነ ታያለች። ግጭቱ የጽናት ውድድር እየሆነ ነው። ኢራን በመካከለኛው ምስራቅ የንግድ መስመሮች፣ የመርከብ መስመሮችና የኃይል መሰረተ ልማቶች ላይ ጫና በማድረግ የግጭቱን ወጪ ቀስ በቀስ በማሳደግ ከዋሽንግተን ትበልጣለች ስትል የባህረ ሰላጤው ባለስልጣናትና ተንታኞች ይናገራሉ። ይልቁንም ወሳኝ ወታደራዊ ድል ከመፈለግ ይልቅ ቴሄራን ሙሉ በሙሉ ጦርነት ሳያስነሳ ግጭቱን ለማስፋፋት ያለመ ስልታዊ ማሻሻያ እያሳየች ነው። ከቴሄራን የመጣው መልእክት ዋሽንግተን ለኢራን በሆርሙዝ ላይ የላቀ ሚና የምትሰጥ አዲስ ሁኔታን ካልተቀበለች በስተቀር ግጭቱ ከባህር ሰላጤው ሊያልፍ ይችላል የሚል ነው። በበርካታ የባህር መስመሮችና የኃይል ንብረቶች ላይ ስጋት በማድረግ ኢራን በማንኛውም የወደፊት ድርድር እጇን እንደምታጠናክር ታምናለች። ኢራን ከመጀመሪያው ጀምሮ አሜሪካን በየሳምንቱ አዲስ ነገር፣ አዲስ ጂኦግራፊ፣ አዲስ አይነት መሳሪያ፣ አዲስ አይነት ኢላማ፣ ሁልጊዜም አዲስ ነገር ይዛ
ለመምጣት የኤስኬሌሽን አማራጮቿን በማስፋት ለመቆጣጠር ሞክራለች ሲል የዋሽንግተን ኢንስቲትዩት የሆነው ማይክል ናይስትስ ለሮይተርስ ተናግረዋል። ናይስትስ አክለውም ትልቅ ጠቀሜታቸው አሜሪካን ወይም እስራኤልን መጉዳት ሳይሆን ትልቅ ጠቀሜታቸው የክልሉን ሀገራትና የዓለምን ኢኮኖሚ መጉዳት ነው ብለዋል። What's happening here right now? Iran. ትራምፕ ከኢራን ጋር የሚደረገው ድርድር ሰኞ እንደሚጀምር ተናግረዋል። ቦታውንም ሆነ ተሳታፊዎችን አልጠቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረግ ንግግር ሰኞ እንደሚካሄድ ቢገልጹም ከዚህ ቀደም የሆርሙዝን የባህር ወሽመጥን በፍጥነት ለመክፈትና ከቴሄራን የኒውክሌር አቅም ጋር የተያያዘውን ችግር ለመፍታት የነበረውን ጥቃት ለመሰረዝ ከገለጹ በኋላ ለስምምነት የጊዜ ገደብ ለመወሰን ፈቃደኛ አልሆኑ። ትራምፕ ባለፈው ቅዳሜ ምሽት በእርሳቸው ትሩዝ ሶሻል መድረክ ላይ ኢራንና ሌሎች የመካከለኛው ምስራቅ ሀገራት የባህር ወሽመጥን ወዲያውኑ ሙሉ በሙሉ እና አጠቃላይ እንደገና ለመክፈትና የኢራን የኒውክሌር ስጋት ለማስቆም የሚያስችል ስምምነት ለማጠናቀቅ ጊዜ እንደጠየቁ ተናግረው ነበር። ነገር ግን ቴሄራን በፍጥነት ስምምነት ማድረግ አለባት ብለዋል። ከኒው ጀርሲ የሳምንት እረፍት ተመልሰው ወደ ዋሽንግተን ሲጓዙ ትራምፕ እሁድ ዕለት ለጋዜጠኞች ሰኞ ከሰዓት በኋላ ድርድር እንደሚጀምር ቢነግሯቸውም የት እንደሚካሄድና ወይም እነማን እንደሚሳ ተፉ ዝርዝር መረጃ አልሰጡም። ትራምፕ ባለፈው የካቲት ወር መጨረሻ ላይ ከእስራኤል ጋር በጀመሩት በኢራን ላይ ጦርነት እንደሚያባብሱ ደጋግሞ ዛቻ ከማድረግ በኋላ ለድርድር ተጨማሪ ጊዜ ሰጥተዋል። ይህም እስካሁን ድረስ አጠቃላይ ስምምነት አላመጣም። ትራምፕ ግልጽ የሆነ ሰላም አስከባሪ እርምጃ ከሁለቱም ወገን ለቀናት ከቆየው የጥቃት ዛቻ በኋላ የጦርነቱ የመጨረሻ መዞር ነበር። ጥቃቶች በመላው ባህረ ሰላጤ እስከ ቀይ ባህር ድረስና እስከ ግብጽ የሜዲትራኒያን ባህር አካባቢ ድረስ ተሰራጭተዋል። ኢራን የሆርሙዝን የባህር ወሽመጥ በአብዛኛው ዘግታለች። ይህም ከጦርነቱ በፊት ለዓለም የነዳጅ ዋጋና ፈሳሽ የተፈጥሮ ጋዝ 20% የሚያጉላላ ሲሆን የኃይል ዋጋ እንዲጨምርና አጠቃላይ የዋጋ ግሽበት እንዲጨምር አድርጓል። የአሜሪካው ፕሬዝዳንት ኢራን የኒውክሌር ጦር መሳሪያ እንዳያገኙ የመከላከል ግብ የቅርብ ጊዜ የነዳጅ ወጪዎችን እንደሚያጸድቅ ተከራክረዋል። ነገር ግን የኢኮኖሚ ህመሙ ግጭቱን ለማቆም መንገድ እንዲያገኝ ፖለቲካዊ ጫና አሳድሮበታል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ከሳውዲ አቻቸው ልዑል ፋይሰል ቢን ፈርሃንና ከፓኪስታን የጦር ኃይሎች ዋና አዛዥ አሲም ሙኒር ጋር በስልክ በመነጋገር የዲፕሎማሲ ጥረቶችን ለመወያየት የኢራን የመንግስት ሚዲያ እሁድ ዕለት ዘግቧል። ኦፊሴላዊው የኢራን የዜና ወኪል አይአርኤንኤ ቀደም ብሎ እንደዘገበው በቴሄራንና በኦማን መካከል ስለ ሆርሙዝ የባህር ወሽመጥ የተደረገው ድርድር የመጨረሻ ደረጃ ላይ መሆኑን የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺን ጠቅሶ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባህጌ የድርድሩ ትኩረት አዲስ መስመር በባህር ወሽመጥ በኩል ስምምነት ላይ ማድረስ እንደሆነና የሆርሙዝ የባህር ወሽመጥን የመክፈት ወይም የመዝጋት ምንም ግንኙነት እንደሌለው ተናግረዋል። ያ የተለየ ውይይት ነው። ባለፈው ወር ኢራን በጋራ በሚጋሯት ባህረ ሰላጤ ሀገራት በደገፏት የኦማን ሐሳብ ባህረ ሰላጤውን በማስተዳደር በይፋ ውድቅ አድርጋለች። ከጉዳዩ ጋር በቅርበት የሚሰሩ ሰዎች ለሮይተርስ እንደገለጹት እቅዱ ባህረ ሰላጤውን ለመጠቀም በፈቃደኝነት የሚሰበሰቡ ክፍያዎችን ያካትታል። የእስራኤል የኃይል ሚኒስትርና የጠቅላይ ሚኒስትር ቤንጃሚን ኔታንያሁ የደህንነት ካቢኔ አባል የሆኑት ኤሊ ኮቨን በክልሉ ስላለው ሁኔታ በእስራኤልና በአሜሪካ መካከል የቅርብ የደህንነትና የስለላ ቅንጅት እንዳለ ተናግረዋል። ነገር ግን በስምምነት ይሁን ያለ ስምምነት እና ከማንኛውም የውጭ ቁርጠኝነት ጋር በተያያዘ ኢራን የኒውክሌር ፕሮግራሟን ለማደስ ወይም የባለስቲክ ሚሳኤል ኢንዱስትሪዎቿን ለማስፋፋት ብትሞክር እኛ እንኖራለን፣ እርምጃ እንወስዳለን፣ እንመታለን ብለዋል። ትራምፕና ኔታንያሁ ማክሰኞ ዕለት ዋሽንግተን ተገናኝተው የነበረ ሲሆን የእስራኤል ባለስልጣን የኢራን የኒውክሌር ፕሮግራም ለመቆጣጠር የሚቻላቸውን ሁሉንም መንገዶች ዲፕሎማሲን፣ የኢኮኖሚ ጫናና ኃይልን ጨምሮ መቃኘታቸውን ተናግረዋል። ኢራን የኢኮኖሚ ህመም ወታደራዊ ኃይል ማድረግ በማይቻልበት ቦታ ሊሳካ እንደማይችል ትሟገታለች። ምንጮች እንደሚሉት ቴሄራን ትራምፕ በጫና ይስማማል ብሎ ያምናል። ኢራን የንግድና የኃይል ፍሰትን የማበላሸት ችሎታን ጠንካራ ንብረቷ እንደሆነ ታያለች። ግጭቱ የጽናት ውድድር እየሆነ ነው። ኢራን በመካከለኛው ምስራቅ የንግድ መስመሮች፣ የመርከብ መስመሮችና የኃይል መሰረተ ልማቶች ላይ ጫና በማድረግ የግጭቱን ወጪ ቀስ በቀስ በማሳደግ ከዋሽንግተን ትበልጣለች ስትል የባህረ ሰላጤው ባለስልጣናትና ተንታኞች ይናገራሉ። ይልቁንም ወሳኝ ወታደራዊ ድል ከመፈለግ ይልቅ ቴሄራን ሙሉ በሙሉ ጦርነት ሳያስነሳ ግጭቱን
ጦርነቱን ለማስፋፋት ያለመ ስልታዊ ማሻሻያ እያሳየች ነው። ከቴሄራን የመጣው መልእክት ዋሽንግተን ለኢራን በሆርሙዝ ላይ የላቀ ሚና የምትሰጥ አዲስ ሁኔታን ካልተቀበለች በስተቀር ግጭቱ ከባህር ሰላጤው ሊያልፍ ይችላል የሚል ነው። በበርካታ የባህር መስመሮችና የኃይል ንብረቶች ላይ ስጋት በማድረግ ኢራን በማንኛውም የወደፊት ድርድር እጇን እንደምታጠናክር ታምናለች። ኢራን ከመጀመሪያው ጀምሮ አሜሪካን በየሳምንቱ አዲስ ነገር፣ አዲስ ጂኦግራፊ፣ አዲስ አይነት መሳሪያ፣ አዲስ አይነት ኢላማ፣ ሁልጊዜም አዲስ ነገር ይዛ ለመምጣት የኤስኬሌሽን አማራጮቿን በማስፋት ለመቆጣጠር ሞክራለች ሲል የዋሽንግተን ኢንስቲትዩት የሆነው ማይክል ናይስትስ ለሮይተርስ ተናግረዋል። ናይስትስ አክለውም ትልቅ ጠቀሜታቸው አሜሪካን ወይም እስራኤልን መጉዳት ሳይሆን ትልቅ ጠቀሜታቸው የክልሉን ሀገራትና የዓለምን ኢኮኖሚ መጉዳት ነው ብለዋል።